ታሪካችን የሚጀምረው ሪያ በምትባል ወጣት የካርቱን ባለሙያ ሲሆን ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። የፍቅር ኮሚኮችን የምትጽፍ ቢሆንም በህይወቷ ውስጥ ግን ምንም አይነት ፍቅር የላትም። ከስራዋ ብዛት የተነሳ በጣም ስለሚደክማት ብዙ ጊዜ ጠረጴዛዋ ላይ እንቅልፍ እንደሚወስዳት እንረዳለን። በዚህ ጊዜ አለቃዋ በስብሰባ ላይ ደስተኛ እንዳልሆነች እንመለከታለን። ምክንያቱም የሪያ ኮሚኮች ምንም አይነት የፍቅር ስሜት የላቸውም። አለቃዋ የሪያ ስራ በቂ አይደለም ብላ ስላሰበች በቅርቡ ጥሩ ኮሚክ ካልጻፈች ከስራ እንደምትባረር ትነግራታለች። ሪያ በጣም ጨንቋት ብዙ ድርጊት ያለበት ጥሩ ኮሚክ ለመጻፍ ቃል ብትገባም ነገር ግን አለቃዋ ፍቅር ትግል ሳይሆን ልብህ በጣም በፍጥነት መምታት ሲጀምር የሚሰማ ስሜት እንደሆነ ትነግራታለች። ሪያ ይህንን በፍጹም ስላልተረዳችው ግራ ተጋብታ ትታይና አለቃዋ በመገረም ብዙ የፍቅር መጽሐፍቶችን ሰጥታት እንድታነብና በማግስቱ አዲስ ሐሳብ ይዛ እንድትመጣ ትነግራታለች። በማግስቱ ሪያ ወንበር ላይ ተቀምጣ ስለ አዲሱ ኮሚክ እያሰበች ሳለ በድንገት አንድ የሚያምር ወርቃማ ውሻ ወደ እሷ ሲመጣ እንመለከታለን። ከውሻው ጋር ልዩ ቅርርብ ስለተሰማት መክሰሷን ሰጥታው ባለቤቱን ለመፈለግ ትነሳለች። በዚህ ጊዜ በውሻ አንገት ላይ ያለው ሰዓት መጮህ ሲጀምር ውሻው በፍጥነት ይሮጣል። ሪያም ወዲያውኑ ተከትላው ትሮጣለች። ውሻው ለተወሰነ ጊዜ ከሮጠ በኋላ አንድ መልከ-መልካም ሰው አጠገብ ይቆማል። ይህ ሰው ዋናው ገጸ ባህሪ ካይ የሚባል ቀዝቃዛና ቁም ነገረኛ ፕሮፌሰር መሆኑን እንረዳለን። ሪያ በሰውየው ቁንጅና ተደምማ ስትመለከተው ካይ ውሻዬ ስላስቸገረሽ ይቅርታ ይላታል። እያወሩ ሳለ ውሻው አንድ ቢራቢሮ አይቶ በድንገት ሲሮጥ ካይም ገመዱን ይዞ ስለነበር ወደፊት ተስቦ በሪያ ላይ ይወድቃል። በፍጥነት ይቅርታ ቢጠይቅም ተጫዋቹ ውሻ በጀርባቸው ላይ ሲዘል በአጋጣሚ እንዲሳሳሙ ያደርጋቸዋል። ካይ በፍጥነት ተነስቶ ስለ አደጋው በድጋሚ ይቅርታ ቢጠይቅም ሪያ ግን አሁንም በድንጋጤ እንደፈዘዘች መሬት ላይ ቀርታለች። ራሷን ለምንድነው ልቤ እንዲህ በፍጥነት የሚመታው ብላ ስትጠይቅ በመጨረሻ አለቃዋ ስትነግራት የነበረው የፍቅር ስሜት እንደተሰማት ትገነዘባለች። ካይ የወደቀባትን መክሰስ ለመክፈል ቢሞክርም ሪያ ገንዘብ ሳይሆን የስልክ ቁጥሩን እንደምትፈልግ ትነግረዋለች። በዚህ መሃል አለቃዋ ደውላ የስራ ማስጠንቀቂያ ቀን ወደ ዛሬ መቀየሩን ስትነግራት ተደናግጣ ወዲያውኑ ወደ ቢሮ ለመሄድ ትገደዳለች። በጭንቀት ተውጣ ካይን እንዲጠብቃት ብትጠይቀውም መልሱን ሳትጠብቅ እየሮጠች ትሄዳለች። ቢሮ እንደደረሰች በአዲስ ስሜት ተሞልታ ከካይ ጋር ያጋጠማትን የፍቅር ትዕይንት በፍጥነት መሳል ትጀምራለች። ይህ በእንዲህ እንዳለ ካይ ለረጅም ጊዜ ቢጠብቃትም ስልክ ስለተደወለለት መሄድ ግድ ይለዋል። ስሙንና ቁጥሩን በወረቀት ላይ ጽፎላት ቢሄድም ኃይለኛ ነፋስ ወረቀቱን ይዞት ሲሄድ እንመለከታለን። ሪያ አዲሱን ስዕሏን ለአለቃዋ ስታቀርብ አለቃዋ በስራዋ በጣም ትደነቃለች። ይህንን ያህል ለውጥ በአጭር ጊዜ እንዴት ልታመጣ እንደቻለች ስትጠይቃት ሪያም በአይናፋርነት በመጨረሻ ልቧ በፍጥነት ሲመታ እንደተሰማት ትናገራለች። ታሪኩ እውነት መሆኑን የተረዳችው አለቃዋ በጣም ተደስታ ያንን ሰው ማግኘትና መያዝ እንዳለባት ትመክራታለች። ሪያ እንዲጠብቃት መናገሯ ትዝ ብሏት ወደ ፓርኩ እየሮጠች ብትመለስም ካይ ግን ከቦታው ተነስቶ ሄዷል። ይህ በእንዲህ እንዳለ ካይ ከጓደኛው ጋር ተገናኝቶ አያቱ ብዙ የፍቅር ቀጠሮዎች ቢያዘጋጁለትም ማግባት እንደማይፈልግና እንዲያውም በዚያ ከሰዓት ከአንዲት ልጅ ጋር እንደተሳሳመ ያጫውተዋል። ሪያ በበኩሏ ካይን ለማግኘት ዘዴ ስትፈልግ ቆይታ ስለ ወርቃማው ውሻና ስለ መልከ-መልካሙ ባለቤት የሚጠይቅ ጽሑፍ በማህበራዊ ሚዲያ ላይ ትለጥፋለች። በማግስቱ ጠዋት አንድ ሰው ለጥያቄዋ ምላሽ ሲሰጥ ሰውየውና ውሻው በጀንክሽን ዩኒቨርሲቲ እንደታዩ ይጠቁማታል። ሪያም ወዲያውኑ ወደዚያ ታቀናለች። እዚያ በድብቅ ፎቶ የምታነሳ አንዲት ልጅ ታገኝና ሪያ ወርቃማ ውሻ ያለው ቆንጆ ሰው አይታ እንደሆነ ትጠይቃታለች። ልጅቷ የምታወራው ስለ ፕሮፌሰር ካይ መሆኑን ስለተረዳች ትደነቃለች። ሪያም እንደተሳሳሙ ስትነግራት ልጅቷ ይበልጥ ትደናገጣለች። በድንገት የጥበቃ ሰራተኞች ሲመጡ ልጅቷ የካሜራዋን ሚሞሪ ካርድ በፍጥነት በሪያ ቦርሳ ውስጥ ትወሽቅና ፕሮፌሰሩ በአርኪቴክቸር ህንፃ ውስጥ እንዳለ ለሪያ ጠቁማት እየሮጠች ትሰወራለች። ሪያ ወደ ትምህርት ክፍሉ ገብታ ትቀመጥና ከትንሽ ቆይታ በኋላም ፕሮፌሰር ካይ ይገባል። ሪያ በፍቅር አይን እያየችው ሰላም ብትለውም እሱ ግን ሙሉ በሙሉ ችላ ብሏት ትምህርቱን ይጀምራል። በክፍል ውስጥ ሪያ ካይን በማስታወሻ ደብተሯ ላይ መሳል ትጀምራለች።
እሱም ወደ እሷ መጥቶ ምን እየሰራች እንደሆነ ይጠይቃታል። ማስታወሻ እንደምትጽፍ በማስመሰል ስዕሏን ለመደበቅ ብትሞክርም ከክፍል በኋላ ማስታወሻ ደብተሯን ወደ ቢሮ እንድታመጣ ያዛታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከትምህርቱ በኋላ ካይ ለተማሪዎቹ ልዩ ሳጥን አሳይቶ መክፈት የሚችል ማንኛውም ሰው አንድ ምኞቱ እንደሚፈጽምለት ይገልጻል። ካይ ወደ ክፍሉ ሲገባ ሪያ ሳጥኑን ከፍታው ይመለከታል። በጣም በመገረምም ወደ ቢሮው ይዟት ይሄዳል። እዚያ ማስታወሻ ደብተሯን አይቶ ስለሱ የሳለቻቸውን ስዕሎች ሁሉ ይመለከታል። እሷም ማስታወሻ ደብተሯን ስታስገባ በቦርሳዋ ውስጥ ሚሞሪ ካርዱን ታገኛለች። እሷ ከማየቷ በፊት ካይ ወስዶ ኮምፒውተሩ ውስጥ ያስገባውና በሚሞሪው ላይ ያሉት በሙሉ የእሱ ፎቶዎች መሆናቸውን እንረዳለን። ካይ በፎቶዎቹ አልተናደደም። ይልቁንም እንዴት ሳጥኑን እንደከፈተችው ይጠይቃታል። ለመክፈት 3 መንገዶች ብቻ እንዳሉ ቢነግራትም ሪያ ግን 4ኛውን መንገድ ስታሳየው ካይ በጣም ይደነግጣል። አባቷ አርክቴክት ስለነበር በልጅነቷ እንዲህ አይነት ሳጥኖች ጋር ብዙ ትጫወት እንደነበር ታስረዳዋለች። ከዚያም ምኞቷ ምን እንደሆነ ሲጠይቃት ሁልጊዜ ከጎን መሆን እፈልጋለሁ ትለዋለች። ረዳቱ መሆን እንደምትፈልግ ስላሰበ ካይ ይስማማና የመታወቂያ ካርድ ሰጥቷት እንዳታረፍድ ያሳስባታል። ሪያ አሁን ከካይ ጋር ቅርብ ስለምትሆን በጣም ተደስታለች። ይህንን አዲስ ክስተት በኮሚኳ ላይ ትጨምረዋለች። በማግስቱ ለስራ ስትመጣ ካይ እንድትጨርስ ብዙ ስራ ይሰጣትና ስራው ለ7 ቀናት ብቻ እንደሚቆይ ይነግራታል። ምክንያቱም አንድ ሰው በአካባቢው መኖሩን መታገስ የሚችለው ለዚያ ያህል ጊዜ ብቻ ነው። ካይ ሲሄድ ከዚህ በፊት ያየናት ያጎቱ ልጅ ፎቶ ስታነሳው እንመለከታለን። ምክንያቱም የደጋፊዎች ክበብ የምታስተዳድርና ስዕሎቹን የምትሸጥ መሆኗን እንረዳለን። በንግግሩ ወቅት ሪያ በፕሮፌሰሩ ጠረጴዛ ስር ተቀምጣ ስሟ የተጻፈበት ሸሚዝ ለብሳለች። እሱ እንዲያስታውሳት ተስፋ በማድረግ ቢሆንም ካይ ግን ለመጀመሪያ ጊዜ የሰው ስም አስታውሶ ያጎቱ ልጅ ሚሞሪ ካርዱን በቦርሳዋ ውስጥ ስለከተተችበት ሪያን ይቅርታ እንድትጠይቃት እንደነገራት እንመለከታለን። ለሚቀጥሉት ጥቂት ቀናት ሪያ ካይ እንዲያስታውሳት ሁሉንም ጥረት ታደርጋለች። ስሟን በቡናውና በላፕቶፑ ስክሪን ላይ ብትጽፍለትም እሱ ግን በተቃራኒው ይበሳጫል። አንድ ቀን በጣም እየዘነበ ካይ ከውጭ ያገኛትና ጃንጥላውን ያጋራታል። ነገር ግን በድንገት መኪና ውሃ ሲረጭባቸው ሁለቱም ይረጥባሉ። በቢሮው ውስጥ ካይ ደረቅ ልብስ ይሰጣትና ለምን በእርግጥ ረዳቱ መሆን እንደምትፈልግ ይጠይቃታል። ሪያ ድፍረት አግኝታ በመጀመሪያ እይታ ከሱ ጋር ፍቅር እንደያዛት ትናዘዝለታለች። ወደፊት ስትራመድም ተደናቅፋ ትወድቅበታለች። ልክ በዚያ ጊዜ የካይ አያት ገብቶ ሪያ የካይ የሴት ጓደኛ መሆኗን ያስባል። እንዲሁም ካይ የሴት ጓደኛ ከሌለው ወደ ተዘጋጁለት የፍቅር ቀጠሮዎች መሄድ እንዳለበት ይነግረዋል። እሱን ለማዳን ሪያ የሴት ጓደኛው መስላ ትቀርባለች። አያቱም በጣም ይደሰታል። በኋላ ላይ የሪያ አለቃ ኮሚኩ አሁንም የፍቅር ስሜት እንደሚጎድለው ትነግራታለች። ስለዚህ ሀሳብ ለማግኘት ወደ አንድ ካፌ ትሄዳለች። እዚያም ማንጋ መጻፍ ባለማወቋ የሚያሾፍባት ዜን የሚባል ባለጌ የትርፍ ጊዜ ሰራተኛ ታገኛለች። በዚያች ምሽት ሪያ የምትወደውን ኑድል ለመግዛት ወደ ሱቅ ትሄዳለች። ነገር ግን አንድ ብቻ ቀርቶ ነበር። ዜንም ሊወስደው ይሞክርና ይጣላሉ። ነገር ግን ሪያ ኑድሉን ታገኘዋለች። ወደ ቤት ሲሄዱ በአንድ ቤት ውስጥ እንደሚኖሩ ይገነዘባሉ። ዜን አዲሱ አብሯት የሚኖረው ሰው እንደሆነም እንመለከታለን። ለምግብ የሚሆን ገንዘብ እንደሌለው ሲነግራት ሪያ ኑድሏን ታካፍለዋለች። ከዚያም ኮሚኳን ታሳየውና ጥሩ የፍቅር ታሪክ ለመጻፍ ከዋናው ገጸ ባህሪ ጋር በእውነት ፍቅር መያዝ እንዳለባት ይመክራታል። በማግስቱ ሪያ በጉጉት ለካይ እወድሃለሁ ትለዋለች። እሱም አይኖቿን ጨፍና የምትወደውን ነገር እንድታስብ ይጠይቃታል። ስለ የተጠበሰ ዶሮ ስታስብ ፈገግ ትላለች። እሱም አየሽ ከኔ በላይ የተጠበሰ ዶሮ ትወጃለሽ ይላታል። በሁኔታው አፍራ ከወጣች በኋላ ትልቅ የማስረከቢያ ቀን እንዳለባት ትረዳና ሌሊቱን ሙሉ ስትሰራ ከፍተኛ ትኩሳት ይዟት ኩሽና ውስጥ ራሷን ስታ ትወድቃለች። ዜና አግኝቷት ወደ አልጋዋ ይወስዳታል። በድንገት የካይ ጠቃሚ ፋይል ስለተበላሸ ለሪያ ስልክ ይደውላል። ምንም እንኳን በሽተኛ ብትሆንም አስተካክላለት ስትልክ በድጋሚ ራሷን ስታ ትወድቃለች። ሆስፒታል ውስጥ ስትነቃ ካይ ከጎኗ ሆኖ ለእርሷ ሲል ጠቃሚ ስብሰባ እንደሰረዘ ይነግራታል። ይህ ደግሞ መጥፎ ስሜት እንዲሰማት ቢያደርጋትም እንዳትጨነቅ ይነግራታል። በኋላ በአውቶቡስ ላይ ህዝቡ ወደ እሱ ሲገፋት ሪያ በሁሉም ሰው ፊት የጋብቻ ጥያቄ ታቀርብለታለች።
ካይ በጣም ደንግጦ ወደ እሱ ስቧት በጆሮዋ ለፍቅር ምንም ፍላጎት የለኝም ብሎ ሹኪልና ከአውቶቡስ ወርዶ ልቧን ሰብሮ ይተዋታል። በኋላ በቢሮዋ አለቃዋ ስራው በሰዓቱ እንደገባ ትነግራታለች። ሪያም ዜን እንደጨረሰላት ትረዳለች። ይህ በእንዲህ እንዳለ ሪያ በኪሷ ውስጥ አንድ ካርድ አግኝታ ወደ ካይ ቤት ትሄዳለች። እዚያም እንዳትገባ የነገራትን ሚስጥራዊ ክፍል ታገኛለች። ዜን ሚስቱን በክልክል ክፍል የማወቅ ጉጉቷን ስለፈተነው ንጉስ አስፈሪ ታሪክ ነግሯት ስለነበር ሪያ ስለ ክፍሉ በጣም ጓጉታለች። በድንገት ከክልክሉ ክፍል ውስጥ ስልክ ይጮሃል። ሪያ መግባት እንደሌለባት ብታውቅም ጥሪው ጠቃሚ ሊሆን እንደሚችል ስላሰበች ወደ ክፍሉ ገብታ ትመልሳለች። ነገር ግን ደዋዩ ስልኩን ይዘጋል። ጥሪው ከዜን እንደነበረና ዜንም ከብዙ ዓመታት በፊት ከቤት የጠፋው የካይ ታናሽ ወንድም መሆኑን እንረዳለን። ልክ በዛን ጊዜ ካይ በሚስጥራዊው ክፍል ውስጥ ያገኛትና በጣም ተናዶ ወደ ውጭ ያስወጣታል። ቀኑን ሙሉ አያናግራትም። ነገር ግን በዚያች ምሽት በጨለማ ውስጥ እንዳትወድቅ ከቤት ውጭ መብራቶችን ይገጥምላታል። ምክንያቱም ለሷ መጨነቅ ጀምሯልና። በማግስቱ ካይ በትኩሳት ታሞ ሪያ ልታስታምመው ትመጣለች። ሁለቱም ወድቀው በመጨረሻ ክፍሉ ስለገባች ይቅርታ ይላታል። በኋላ ላይ በአንድ የሽልማት ስነ ስርዓት ላይ አብረው ይገናኛሉ። ካይን በስህተት ከመድኃኒቱ ይልቅ የእንቅልፍ ክኒን ስለወሰደ በጣም እንቅልፍ ይይዘዋል። ሪያ ጸጥ ወዳለ ቦታ ወስዳው እንዲያርፍ ስታደርገው እሱም ጭንቅላቱን ትከሻዋ ላይ ያስቀምጣል። በዚሁ ዝግጅት ላይ ሚራ የምትባል ልጅ የነጎድጓድ ደመና ለተባለ ታዋቂ ኮሚክ የመጽሐፍ ፊርማ እያካሄደች ሲሆን ዜን ኮሚኩ በእርግጥ የእርሷ ስራ መሆኑን ይጠይቃታል። እንደተረጋገጠው ሪያ የነጎድጓድ ደመና የመጀመሪያ ጸሐፊ እንደነበረችና ሚራ በጣም ተናዳ ጠባቂዎቿን በዜን ላይ ታዘምታለች። ዜን ለእርዳታ ወደ ሪያ ይደውላል። ሪያም የተኛውን ካይ በረንዳ ላይ ቆልፋበት ጓደኛዋን ለማግኘት ትሮጣለች። ልክ በዚያ ጊዜ ካይ መንቃት ይጀምርና ወንድሙን ዜንን ከርቀት ሲያየው የተቆለፈውን በር ሰብሮ ይወጣል። ነገር ግን በጣም አርፍዶ ስለነበር ዜን ከቦታው ሄዷል። ይህ በእንዲህ እንዳለ ሪያ ከሚራ ጋር ትገናኛለች። ታሪኩ ወደ ኋላ ተመልሶ ኮሚኩን አብረው እንደጻፉ ነገር ግን ሚራ ሙሉ ክሬዲቱን ሰርቃ በስሟ እንዳሳተመችው ያሳየናል። አሁን ላይ ካይ ደርሶ ሪያን ይዞ ይሄዳል። በሌላ ቦታ ደግሞ ሚራ በዜን የስዕል ችሎታ ተደንቃ የስራ ዕድል ትሰጠዋለች። ካይም ወንድሙን አግኝቶ ስራ ይሰጠዋል። ነገር ግን ዜን እምቢ ብሎ ውርርድ ይይዛሉ። ዜን ከሚራ ጋር ስራ ካገኘ ብቻውን ሊተወው ይገባል፣ ካልሆነ ግን ወደ ቤት መመለስ አለበት። በዚያ ምሽት ካይ ሪያን በሶፋው ላይ ተኝታ ያገኛትና ወደ እንግዳ ክፍል ይወስዳታል። በሌሊት ካይ በእንቅልፍ ልቡ ወደ ሪያ ክፍል ገብቶ ግንባሯን ይስማታል። በቀጣዩ ምሽትም እንዲሁ ያደርጋል። ነገር ግን በዚህ ጊዜ ብርድ ልብሷን ይወስዳል። እሷም ወደ ክፍሉ ተከትለው ብርድ ልብሷን ለመመለስ ሌሊቱን ሙሉ መንቃት ነበረባት። በማግስቱ ዜን ለቃለ መጠይቅ ይሄዳል። ነገር ግን ኩባንያው የሚራ መሆኑን ሲያይ በጣም ደንግጦ ውርርዱን በመሸነፍ ከቦታው ይወጣል። ይህ በእንዲህ እንዳለ የሪያ አዲስ ኮሚክ ቁጥር 1 ይሆናል። ስለዚህም ለዜን ደውላ አጋሯ እንዲሆን የስራ ዕድል ትሰጠዋለች። ነገር ግን ካይ ስልኩን ይወስዳል። ሪያ በወንድሙ ስልክ ላይ የልቤ ንግስት ተብላ እንደተመዘገበች ሲያይ ዜን ወንድሙን ችላ ብሎ ከሪያ ጋር ውሉን ለመፈረም ይሄዳል። ነገር ግን ኮሚኩ በእውነተኛ ህይወቷ ላይ የተመሰረተ መሆኑን ሲያውቅ በጣም ይደነግጣል። ሪያ ወደ ቤት ስትሄድ ካይ በእንቅልፍ ልቡ ወድቆ ታገኘዋለች። ልታነሳው ስትሞክር እሱ መሳም ይጀምራል። ከዚያም በድንገት ከእንቅልፉ ይነቃና እሷ ፈርታ ትሮጣለች። ልክ በዚያን ጊዜ ዜን በስኩተሩ ሊወስዳት ይመጣል። የወንድሙ ቤት መሆኑን ሳያውቅ ነው። ካይም አብረው ሲሄዱ አይቶ በጣም ይቀናል። የስኩተራቸው ባትሪ ስላለቀባቸው ወደ ቤት መግፋት ይኖርባቸዋል። ካይም በድብቅ ይከተላቸዋል። በማግስቱ ጠዋት ሪያን ወደ ስራ ለመውሰድ በራሱ የኤሌክትሪክ ብስክሌት ቢመጣም የእሱን ባትሪ አልቆ እሷ ፔዳል እየነዳች ወደ ቢሮ መሄድ ነበረባት። በኋላ ላይ ካይ አብረው እንደሚኖሩ አውቆ ቤታቸውን በድብቅ ይገዛና እነሱን ለመለየት የቤት አከራዩን እንድታስወጣቸው ያደርጋል። ካይ ሪያን ርችት ለማየት ለስራ ጉዳይ ወደ አንድ ካርኒቫል ይዟት ይሄዳል። ነገር ግን ዜንና ሚራም ወደዚያው ካርኒቫል እንደሚሄዱ አያውቁም ነበር። እዚያም ሚራ ዜንን ሪያን የሚወዳት ከሆነ ትጠይቀዋለች። እሱም በመጨረሻ አምኖ ይቀበላል። በዚያ ምሽት ርችቶች ሰማዩን ያደምቁታል። ሪያንና ካይ ከአንድ ሬስቶራንት ሆነው ይመለከቷቸዋል።
ካይ እወድሻለሁ ብሎ ይስማታል። ከታች በኩል ደግሞ ዚን ሲሳሳሙ አይቶ ልቡ ሙሉ በሙሉ ይሰበራል። በማግስቱ ሪያ ካይና ዚን ወንድማማቾች መሆናቸውን ትረዳለች። ልክ በዚያን ጊዜ አያታቸው እንደታመመ የሚገልጽ ስልክ ይደወልላቸዋል። ሆስፒታል ሲደርሱ አያታቸው ካንሰር እንዳለበት ይረዳሉ። ካይም አያታቸው እስኪያገግም ድረስ አብሮት መቆየት እንዳለበት ለዚን ይነግረዋል። ስለዚህ ዚን ወደ ካይ ቤት ይገባል። ታሪኩ ወደ ኋላ ተመልሶ በዚን 16ኛ ልደት ላይ ካይ ተናዶ የወንድሙን ተወዳጅ መጫወቻዎች እንዳጠፋና ይህም ዚን ከቤት የጠፋበት ምክንያት እንደሆነ ያሳየናል። በኋላ ላይ አያታቸው በጭራሽ ታሞ እንደማያውቅ ይረዳሉ። ምክንያቱም ካይ ወንድሙን ወደ ቤት ለመመለስ ዋሽቷል። ካይ ለሁሉም ነገር ዚንን ከልቡ ይቅርታ ይጠይቀዋል። ከዚያም ያጠፋቸው መጫወቻዎች ካይ አመታትን ሰብስቦ እንደገና የሞላበትን ቁም ሳጥን ስጦታ ይሰጠዋል። ዚንን በጣም ይነካል። ብዙም ሳይቆይ ቤተሰቡ ወደ ባህር ዳርቻ ለጉዞ ይሄዳል። የካይ የቀድሞ የሴት ጓደኛ ሊናም እዚያ ትገኛለች። የፍቅር ጊዜ ለማሳለፍ የካይ አጎት ልጅ ካይና ሪያን በድንኳን ውስጥ ቆልፋቸው ይሳሳማሉ። ከዚያም ልባቸው በፍጥነት ሲመታና እርስ በእርስ ሲቀራረቡ ብቻ የሚከፈቱ ልዩ የእጅ አምባሮችን ታደርግላቸዋለች። ከጥቂት ሙከራዎች በኋላ ጥልቅ ስሜት ያለው መሳሳም ይለዋወጡና አምባሮቹ በመጨረሻ ይከፈታሉ። በሚቀጥለው ትዕይንት አንድ ረዳት ለሪያ ካይ ከሊና ጋር ሊታጭ እንደሆነ ይነግራታል። ልክ በዚያን ጊዜ ካይና ሊና ሲተቃቀፉ ታያለች። ወሬውን ስላመነች በጣም ታዝናለች። በዚያ ምሽትም ቤቱን ለቃ ለመሄድ ሻንጣዋን ታሽጋለች። ለኮሚኳ መነሳሻ ለማግኘት ብቻ እንደቀረበችው ብትነግረውም ካይ ግን አያምናትም። በመጨረሻም ከሱ ጋር ፍቅር እንደያዛት ነገር ግን አሁን ስለታጨ መሄድ እንዳለባት ትነግረዋለች። ካይም እውነት እንዳልሆነ ይነግራታል። እጇን ይዞ በጥልቅ ይስማታል። ልክ በዚያ ቅጽበት ዚንና ሚራ ደርሰው ያዩዋቸዋል። ዚንም በጣም ተጎድቶ እየሮጠ ይሄዳል። በኋላ ካይ ሪያን በይፋ የሴት ጓደኛው እንድትሆን ይጠይቃታል። እሷም በደስታ ትስማማለች። ነገር ግን ብዙም ሳይቆይ ዚን ከሪያ ጋር ፍቅር እንደያዘ ይረዳሉ። ለዚህም ነው በደንብ መሳል ያልቻለው። እሱን ለመርዳት ሪያ ከእሱ ጋር በቁም ነገር ተነጋግራ የስራ አጋርነታቸውን ታቆማለች። ልቡ የተሰበረው ዚን ወደ ሚራ ቤት ሄዶ ይስማታል። በማግስቱም ከእሷ ጋር መውጣት እንደሚፈልግ ይነግራታል። ይህ በእንዲህ እንዳለ ሊና የሪያን የካይ ፍቅር እንድትጠራጠር ለማድረግ እቅድ ታወጣለች። ሪያም ካይን ቤቢ ብላ ከምትጠራው ሴት ጋር በስልክ ሲያወራ ስትሰማ እየተታለለች እንደሆነ አስባ እቅዱ ይሰራል። እያታለላት እንደሆነ ስላሰበችም በጣም ታዝናለች። ነገር ግን ካይ ቀድሞ ተመልሶ በስልክ ላይ የነበረችው ልጅ አሜሪካ የምትኖረው እናቱ እንደነበረች ይገልጽላታል። አለመግባባቱ ይፈታና ለእነሱ ብቻ የገዛውን አዲስ ቤት ያሳያታል። ብዙም ሳይቆይ ሪያ ኮሚኳን ሰርቃለች ተብላ ስትከሰስ አዲስ ችግር ይፈጠራል። ካይም ከዓመታት በፊት በሚራና በአጋሯ ኢያን እንደተከዳች እውነቱን ያውቃል። በጋዜጣዊ መግለጫ ላይ ካይ በድንገት ብቅ ብሎ ከኮሚኩ ውስጥ ያለው እውነተኛ ገጸ ባህሪና የሪያ የወንድ ጓደኛ እሱ መሆኑን ለሁሉም ያስታውቃል። ይህ በእንዲህ እንዳለ ሚራ በመጨረሻ አጋሯ ኢያን ከዓመታት በፊት ሁለቱንም እንዳታለላቸው ትረዳና ከሱ ጋር ያለውን አጋርነት ታቆማለች። ነገር ግን ዚን በተሳሳተ መንገድ ተረድቶ እሷ የእቅዱ አካል እንደነበረች ስላሰበ ይተዋታል። በማግስቱ ከሪያ ሚራን ይቅር እንዳለችው የሚገልጽ መልእክት ይደርሰዋል። እሱም ስህተቱን ይገነዘባል። በኮሚኩ የፊልም እትም ላይ የሚሰራ አንድ ተዋናይ ሪያን ማዋከብ ይጀምራል። ነገር ግን ካይ ደርሶ ውሸታም መሆኑን ያጋልጠዋል። ያ ችግር ከተፈታ በኋላ ካይና ሪያ ወደ ጋብቻ መመዝገቢያ ጽሕፈት ቤት ሄደው በይፋ ይጋባሉ። በማህበራዊ ሚዲያ ላይ ሚራ ስለ አሮጌው ኮሚክ ሙሉውን እውነት በመለጠፍ ህሊናዋን ታጸዳለች። እሷና ዜንም ታርቀው ረዥም የብስክሌት ጉዞ በመጀመር አዲስ ህይወት ለመጀመር ይወስናሉ። መላው ቤተሰብ በአያታቸው ቤት ይሰበሰባል። እናታቸውም ከአባታቸው ጋር እንደገና ሊጋቡ መሆኑን ታበስራለች። ልክ በዚያን ጊዜ ዜንና ሚራ ገንዘባቸውን ስላጡና የብስክሌታቸው ጎማ ስለተነፈሰባቸው በጉዟቸው ደክመውና ቆሽሸው ይደርሳሉ። በመጨረሻም የሰርጉ ቀን ይደርስና ሪያ በሙሽራ ልብሷ ውስጥ ሆና ብትጠብቅም ካይ ግን የለም። አንዲት ሴት ከእሱ የተላከ ደብዳቤ ትሰጣለች። ደብዳቤውም እሷን መውደድ ከጀመረ 100 ቀናት በኋላ እንደሚጋቡና ዛሬ 100ኛው ቀን መሆኑን ይገልጻል።
ልክ በዚያ ጊዜ ካይ ብቅ ብሎ በጣቷ ላይ ቀለበት ያደርግና በአንድ ጉልበቱ ተንበርክኮ የጋብቻ ጥያቄ ያቀርብላታል። እሷም አዎ ትልና ይሳሳማሉ። በኋላ ለመጀመሪያ ጊዜ ከሷ ጋር ፍቅር የያዘው መቼ እንደሆነ ስትጠይቀው ታሪኩ ወደ ኋላ ተመልሶ በልጅነታቸው ቤተ መቅደስ ውስጥ ሳለች ለወደፊት ሰርጓ የጻፈችውን ምኞት በአጋጣሚ እንደወሰደ ያሳየናል። ሌላ ትውስታ ደግሞ ሪያ በዚያ ቀን እሱን ስትስለው ያሳየንና እጣፈንታ ከብዙ ዓመታት በኋላ እንደገና እንዳገናኛቸው እንረዳለን። በዚህ ጊዜ ሪያና ካይ በሰርጋቸው ቀን እየተሳሳሙ ደስተኛ ህይወታቸውን አብረው ለመኖር ሲዘጋጁ ፊልሙ ያበቃል።